አልሄድም፣ መንገድ ላይ ጥሎኝ አልሄድም፣ መቼም አይሄድም። መቼም ወገኖች፣ መቼም ልጁ በደምና በስጋ ተካፈለ፣ እኛን ሆነ። ኢየሱስ ደግሞ ማን ነው ይሄ ልጁ? ዕብራውያን ምዕራፍ 1 ከቁጥር 4 እስከ 14 ከመላእክት ይበልጣል፣ ከመላእክት ይበልጣል። እንደውም መላእክትን ራሱ ያመልኩታል፣ ይልካቸዋል። ለሚወዳቸው ሊያድናቸው ለሚፈልጉት ሊያድናቸው ለሚፈልጋቸው ለልጆቹ የሚላኩ ናቸው። መላእክቱን የሚላኩ የሚያገለግሉ መናፍስት ያደርጋቸዋል። ይሄ ጌታ መላእክት የሚታዘዙለት ሰማይ ምድርን የፈጠረ ዕውቀቱ የማይመረመር ጥበቡ የማይደረስበት ጌታ፣ ከሁሉ የሚበልጠው ከሁሉ የሚልቀው ጌታ፣ የሚበልጥን ስም የወረሰው ጌታ እሱ ነው። ዕብራውያን ምዕራፍ 1 ከቁጥር 4 እስከ 14 ከዛ ዕብራውያን ጸሐፊ ምዕራፍ 2 ከቁጥር 1 እስከ 4 ላይ እንደዚህ ይላል። ኦኬ ይሄ ነገር ግልጽ ከሆነላችሁ እንግዲያውስ መልህቃችሁን አጥብቁ። እንግዲያውስ እቺን ነገር አጥብቃችሁ ያዙ፣ እቺን ነገር አጥብቃችሁ ያዙ። ኦኬ ድሪፍት አዌ እንዳትሆኑ፣ ከዚህ እንዳትሸሹ። አሁን የዕብራውያን ተደራሲያን በመከራ ውስጥ የሚናጡ ናቸው፣ በፈተና ውስጥ የሚያልፉ ናቸው፣ በችግር ውስጥ በሰቆቃ ውስጥ የሚያልፉ ናቸው። መከራው ሲበዛብህ፣ መገፋቱ ሲበዛብህ፣ በዛ አይሁድ በዛ የሮም አገዛዝ የገዛ ወገኖቻቸው ሲያተረማምስህ፣ ማዕበሉ መጥቶ ሲንጥህ ከመሰረት ተነቅለህ እንዳትጠፋ መልህቅህን አጥብቅ። ዕብራውያን ምዕራፍ 2 ከቁጥር 1 እስከ 4 መልህቅህን አጥብቀህ ሰር። ማስጠንቀቂያ ቁጥር 1 ዕብራውያን መጽሐፍ 5 ማስጠንቀቂያዎች አሉ፣ ብርቱ ማስጠንቀቂያዎች፣ በ5 ማስጠንቀቂያዎች የተሞላ ነው። መልህቅህን አጥብቅ፣ ተጠንቀቅ፣ ተጠንቀቅ። ኢየሱስን ቸል የማለት ጣጣ፣ ክርስትናህን ቸል የማለት መቅሰፍት ጣጣ አለ። ዕብራውያን ምዕራፍ 2 ከቁጥር 1 እስከ 4 ይሄ በጣም ሲሪየስ የሆነ ማስጠንቀቂያ ነው። ሲሪየስ the great danger፣ በቃ ትልቁ አደጋ ኢየሱስን ቸል ማለት፣ ዓይንህን ከኢየሱስ ማንሳት፣ በሌሎች ነገሮች ላይ ደስተኛ መሆን፣ መርካት፣ መተው፣ ድሪፍት አዌ መሆን፣ መወሰድ። አንድ እንደውም እዚህ ዕብራውያን ይህን ክፍል ስናጠና መርከብ ላይ የሚሰራ በጣም የምንወደው ተሜ የሚባል ጓደኛ አለን። መጥቶ በደንብ ሲያስረዳን ነበር። ምን ማለት ነው መልህቅ? ምን ማለት ነው ድሪፍት አዌ ማለት? በደንብ ግሪኩን አውጥተን የመርከብ ቋንቋ ነው። እንዴት የሰው ህይወት በቃ ተነቅሎ በንፋስ በወጀብ ሊወሰድ እንደሚችል በጣም የሚገርም ጸሐፊው የመርከብ ቋንቋን የተጠቀመ ዕብራውያን ምዕራፍ 2 ከቁጥር 1 እስከ 4 ይሄ ነው። ከ5 እስከ 18 ቅድም የነገርኳችሁ በትህትናውና በመከራው ክብርን ድል መንሳትን ያገኘው እኛን የሆነው ጌታ ነው። እስከ 18 ስትሄዱ እኛን ሊረዳን የሚችልበትን ልዩ ችሎታ በተለይ መጨረሻ ላይ የምናገኛት የሚፈተኑትን ሊረዳቸው ይችላል የምትለዋ ቁጥር ዕብራውያን ምዕራፍ 2 ቁጥር 18 የሚፈተኑትን ሊረዳቸው ይችላል። ምንድናት እቺ ልዩ ችሎታው? ለምንድን ነው የሚፈተኑትን ሊረዳ የሚችል የሆነው? እሱ ራሱ ተፈትኗል፣ መከራን ተቀብሎ እንዴት ሊፈተን ቻለ? እንዴት መከራን ሊቀበል ቻለ? ሰው ሆነ። ኢንካርኔሽን የሚባል ሚስጥር እግዚአብሔር የኛን መከራ አብሮ እንዲቀምሰው እንዲካፈለው እንዲረዳን የሚያስችለውን ያን የመካከለኛነት ሁለተኛ ባህሪ ነሳ፣ ወሰደ፣ ሆነ። በፈቃዱ ይሄን አደረገው። ስለዚህ እኛን ሊረዳን ይችላል። ስለዚህ እኛን ሊያግዘን ይችላል። በፍጹም ምሕረቱ በፍጹም በታማኝ ሊቀ ክህነቱ ሊያገለግለን ሊያግዘን ይችላል። አዎ ሊቀ ካህናችን ሆኗል። ሶሊዳሪቲውን ከሁማኒቲ ከኢንታየር ሂውመን ክሬሽን እንደውም ሮሜ ምዕራፍ 8 ቁጥር 25 እንደውም ከአጠቃላዩ አጽናፈ ዓለም ዩኒቨርሱ ጋር ሶሊዳሪቲ እንዲኖረው ሆኗል ይላል።
አዲስ ሰማይና አዲስ ምድር አየሁ የሚለውን የራእይ ምዕራፍ 21ን እንኳ ከ1 እስከ 5 ያለውን ስናጠና ይህ ኢንካርኔሽን ይህ ተሰጎ መልኩን ቀይሮ የመጨረሻው የአጽናፈ ዓለሙ የመታደስ መሰረት ሆኖ ይገለጣል። ለካ ይሄ ተሰጎ የእግዚአብሔር ሰው መሆን ዮሐንስ ምዕራፍ 1 ቁጥር 14 ላይ የምናገኘው እንደገና ታላቅ ተሰጎ ሆኖ ራእይ ምዕራፍ 21 ከቁጥር 1 እስከ 5 ላይ እናገኘዋለን። የእግዚአብሔር ሰው መሆን ምስጢር አጽናፈ ዓለሙ በሙሉ ወደ እግዚአብሔር ክብር፣ ወደ እግዚአብሔር ባህሪ፣ ወደ እግዚአብሔር ህልውና የሚቀየርበትን መሰረት የጣለ ነው። ያንን ነው ዮሐንስ ወንጌል ላይ ምዕራፍ 19 ላይ ኢየሱስ ተፈጸመ ያለውን ራእይ ምዕራፍ 21 ቁጥር 5 ላይ ተፈጽሟል ብሎ ይደግመዋል። ዮሐንስ ወንጌል ምዕራፍ 19 ላይ ተፈጸመ፣ ዮሐንስ ራእይ ምዕራፍ 21 ላይ ተፈጽሟል። በመጀመሪያው ተፈጸመና በመጨረሻው ተፈጽሟል መካከል ምንድነው የተፈጠረው ካላችሁ የክርስቶስ ሞትና ትንሣኤ ያመጣው መታደስ ነው።